ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የመጨረሻ መጀመሪያ ወጣትነቴና የኤርትራ በረሃ ከሳሌም መጽሔት 1985 እትም የተወሰደ። ትውልዴ በባህሬ ክፍለ ሀገር ቢሆንም እድገቴ በተለያዩ ክፍለ ሀገራት ነው። እስከ 7ኛ ክፍል ካስተማረኝ የበጎ አድራጎት ድርጅት ወጥቼ በሌላ ድርጅት እስከ 11ኛ ክፍል ገፋው። 19 ዓመቴ ነበር። ልክ እዚህ ጋር ስደርስ ነው ያልታሰበና ያልተጠበቀ ዕጣ የገጠመኝ። የ1978 ዓመተ ምህረት ተረኛ የብሔራዊ ውትድርና ዘማች ተብዬ ተመለመልኩ። ሐሳቤና ቅዴ ይህ አልነበረም። የኔ ሐሳብ በትምህርቴ ጥሩ ደረጃ ለመድረስና ደሃ ቤተሰቤንና ያስተማረኝን ድርጅት ውለታ ለመመለስ ነበር። ግን አልሆነልኝም። የዘመትኩት ለ2 ዓመት ቢሆንም በወታደራዊ ሕይወት 3ኛ ዓመትን ተያይዤዋለሁ። የተመደብኩት በአስመራ ከተማ የሰሜን እዝ ጥገና ሻለቃ ነው። ስራዬ ሙያ ነክ በመሆኑ መጨረሻው አምሮ ወደ ቀደመ ሕይወቴ ብመለስ በቀላሉ ስራ አግኝቼ ቤተሰቤን መርዳት እችል ነበር። ግን የድል ጉዳይ ሆኖ ሊሳካ አልቻለም። በወታደር ቤት 5 ዓመት ሲሞላኝ ወደ ቀድሞ ሕይወቴ የመመለሱ ነገር የተዘነጋ ይመስላል። አልፎ አልፎ ንዴት ቢሰማኝም ስራዬን ቀጠልኩ። በእንዲህ አይነት ሁኔታ ውስጥ እያለሁ ነበር በ1982 ዓመተ ምህረት ለስራ ጉዳይ ወደ ምጽዋ የተላኩት። የጉዞ ትጥቄን አሟልቼ ከሌሎች ሰዎች ጋር በተዘጋጀልኝ ተሽከርካሪ ጥር 30 ቀን ከቀኑ 6 ሰዓት የአስመራ ምጽዋን ኬላ በማለፍ የአርብ ሮብን ቁልቁለት ተንደረደርን። ብዙም የሚታክት አልነበረም። በ8 ሰዓት ከ30 ላይ የቡድናችን ማረፊያ ወደ ሆነው ጉርጉሱም ደረስን። የመጣሁበትን ጉዳይ በቦታው ላለው አለቃይ ሪፖርት ካደረግኩ በኋላ ምሽቱን በጉርጉሱም የመዝናኛ ክበብ ሻይ ቡና እያልኩ አሳለፍኩት። ከዚህ በኋላ ሁሉም ወደ የማደሪያው ሲበታተን እኔም በተሰጠኝ ማደሪያ ገብቼ አልጋይ ላይ አረፍኩ። ሌሊቱን ግን ያልተጠበቀና ያልታሰበ ጉዳይ ተከሰተ። ሌሊቱን የተቀጣጠለውና ብዙ ሕይወት ለዘለዓለም ከምድሪቱ ያሰናበተው ጦርነት ሲነጋም ቀጥሎ እስከ ምሽት አዘገመ። ትላንት በሰላም የወጣሁበት የአስመራ ምጽዋ መንገድ በመዘጋቱ ወደ አስመራ በአጀብ ሊንቀሳቀስ የነበረው የመንግስት ተሽከርካሪ በያለበት ተገተረ። የመጣሁበትም ስራ ቀርቶ ዋናው ጉዳይ ሕይወትን ማዳን ሆነና ለዚሁ ተዘጋጀው። ውጊያው እያየለ በመጣ ቁጥር የሰውም ኃይል እየተመናመነ መጥቷል። ከኋላ የሚተካ ሌላ አጋዥ ኃይል ባለመኖሩ ያለው አማራጭ ማፈግፈግ ብቻ ሆነና ጦሩ ቦታውን እየለቀቀ በ4ኛ ቀኑ እኛ ካለንበት ደረሰ። ጦሩ ተስፋ ወደ መቅረጡ ተቃርቧል። ይባስ ብሎ ተዋጊ አውሮፕላኖችም የጠላትን ኢላማ እየሳቱ የወገንን ምሽግና አለኝ የሚላቸውን ከባድ የውጊያ መሳሪያዎች ስላጋዩበት ተስፋ ከመቁረጥ አልፎ በመንግስት ላይ ትልቅ ጥላቻ አደረበት። በዚህም የተነሳ ተዋጊ አውሮፕላኖች ሲመጡ ኢላማ ከመጠቆም ይልቅ እንዳይጠጉ በጸረ አውሮፕላኖች መሳሪያ ማሳደድ ጀመሩ። የውጊያ ጥሩ ባይኖርም ያ ጦርነት በእኔ አመለካከት ከጦርነት ሁሉ የከፋ ነበር እላለሁ። የኛ የመከላከያ ወረዳ ከተጣሰና እኛም በጠላት ከተከበብን 2ኛ ቀናችንን አስቆጥረናል። ያለነው የወደቡ ከተማ ውስጥ ስለሆነ ዙሪያችን በባህር የተከበበ ነው። በተጨማሪም ከባድ መሳሪያ በታጠቀና ያለ ኃይሉን ከኋላ እንደፈለገ በሚያስጠጋው የጠላት ኃይል ጋር ተፋጠናል። የባህሩን ወለል ጠላት በከባድ መሳሪያ በመቆጣጠሩ የወገን ጦር በመርከብ ሊጠጋ አልቻለም። መርከቦቹ ከጠላት ከባድ መሳሪያ የተኩስ ርቀት ሬንጅ ውጪ ሆኑ። በተረፈ እኛ ባለን አቅም ጠላትን ለመጨረሻ ጊዜ ወጥረን ይዘናል። የውሃ መስመር በመቆረጡ ውሃ ጥሙ እየበረታ ነው። ምግብም ጥይትም እየተመናመነ ነው።
ያለነው በጥቂት መሳሪያና በወኔ ብቻ ነው። በዚህ ሁኔታ ውስጥ እያለው ትልልቆቹ አዛዦቻችን በማይታወቅ መንገድ እጃቸውን ለጠላት ሰጥተው እኛም እንድንማረክ ከጠላት ጋር ቅስቀሳ ማካሄድ ጀመሩ። አጋጣሚ ይሁን የታቀደ ነገር አይታወቅም። የጠላት ተወንጫፊ መሳሪያዎች በተደጋጋሚ ያርፋሉ። በዚህ ከወታደሩ ይበልጥ የሲቪሉ ሕይወትና ንብረት ረገፈ። ካየኋቸው ተአምራዊ ትዕይንቶች አንዱን ልጥቀስ። አንዲት አነስተኛ ግቢ ናት። የሀብታም መኖሪያ ቤት የሚመስል ቤት አላት። በቤቷ ውስጥ ሰው በሰው ላይ ተነባብሮ ታጭቆባታል። ካደጋው ራሳቸውን ማዳናቸው ነው። እኔና ጓደኛዬ በዚህ አካባቢ በአንድ ፍርስራሽ ግንብ ስር ቁጭ ብለን ሲጋራ እየሳብን የግል ውይይት ጀምረናል። ብዙም ሳንቆይ ከሩቅ አቅጣጫ የጠላት ተከታታይ የመድፍና የሞርታር ሩምታ ተኩስ አስተጋባ። የት እንደሚያርፍ ስለማይታወቅ ያለው አማራጭ በጭንቀት መጠበቅ ነው። ከ3 ሰከንድ ጭጭታ በኋላ ያለንበት አካባቢ ተነቃቃ። ጆሮአችን ለአንድ አፍታ ቆሞ ጭልል የሚል ሰለላ ጩኸት ተሞላ። አካባቢያችን በአቧራ ታፈነ። የሚቀጥል ተኩስ አለመኖሩን ስናውቅ ከቀረቀርንበት ቀናልን። አልቆሰልንም፣ አልሞትንም። ከተኛንበት ተነስተን ወደዚያች ቤት ስንመለከት ጣሪያዋ ከመሬት ጋር ተጣብቋል። የደም ምንጭ በሲሚንቶ ወለል ላይ ቦይ ሰርቶ ይንዠቀዠቃል። በድፍረት እየሮጥን ተጠጋን። ከአንድ የሕፃን ልጅ ጩኸት በቀር የሚሰማን ነገር የለም። ራሱን ለመከላከል ቤቷ ውስጥ ታጭቆ የነበረው ያ ሁሉ ሰው በአንድ ሰከንድ ውስጥ ወደ ታጨቀ አስክሬንነት ተለውጧል። ቢሸሹም አላመለጡም። ሕፃኗ ከአስክሬን መሃል አወጣንና ወደ ሌላ መጠለያ ወስደን እኛም ወደ ጉዳያችን ተሰማራን። የሆነው ከሆነ በኋላ የሞተው ሞቶ የተረፈውም ተማርኮ የስቃይ ገፈቱን ለመጎንጨት በቅድሚያ ጫማውን እያወለቀ በጠጠር አሸዋ ላይ እያነከሰ መንከላውስ አሊያም አንገቱን ደፍቶ መቀመጥና የወደፊት እጣውን ማሰላሰል ብቻ ሆነ። ንግግር እስከዚህም ነው። ሲጋራ ያለው አቀጣጥሎ የሌለው ካለው ተውሶ የንዴቱን ያህል ይመገምጋል። እህልን ግን የሚያስታውሰው የለም። ምግብ በስነ ስርዓት ከተቀመሰ ሳምንት ወይንም 15 ቀናት አልፏል። ቢሆንም የመብላት ፍላጎት ጠፍቷል። ለረጅም ጉዞ ተንቀሳቀስን። ቦታ ጠፋ። በታጠፈ አንጀት፣ በደከመ ጉልበት፣ በደረቀ ጉሮሮ፣ ጫማ በሌለው እግርና በናወዘ ህሊና 240 ኪሎ ሜትር ጉዞ። ሜዳ፣ ተራራ፣ እሾሃማ በረሃ በሆነ መንገድ ቁጥቋጦና ቆንጥሩን እየሸመጠጥን ከኋላችን በእግራችን ፍርግ ጀርባችን እየተገረፈ መራመድ እያቃተን ወደ ግብዓተ መሬት እየተሸኘ የሩጫ ያህል ገሰገሰ። በቀን አንድ ጊዜ በዝግኒ ቆርቆሮ የሚሰጡንን ውሃና አንድ ፍኝ የተቦካ ፕሮቲን እየቀመስን ሌት ተቀን ሮጥን። በሰባተኛ ቀናችን ከተመደበልን ቦታ የደረስነው ግማሻችንን፣ ግማሹ የትም ቀርቷል። በመጨረሻ የደረስንበት ማረፊያችን ዙሪያው በሾህ የታጠረ ነው። የከብት በረት የመሰለ አሸዋማ ቦታ ነበር። በዚህም መታፈጊያችን ሆነና ዝናቡንም ብርዱንም ያለምንም መከላከያ ስለምንቀበለው ከማዕከላችን በጤንነት የሚንቀሳቀሱት ጥቂቶቹ ነበሩ። በበኩሌ የወባ በሽታ ደረሰኝ። በኃይል ብታመምም ሕክምና በሌለበት ሕይወት በፈጣሪ ከለላ ሰነበተች። በወባው በተቅማጡም ብዙ ምርኮኞች እየሞቱ አስክሬናቸው በአሸዋና በድንጋይ ስር ተወሸቀ። ከላይ የአውሮፕላኑ ድብደባ በቀጠለ ቁጥር የኛም ስቃይ እየጠነከረ መጣ። አንድ ቀን እንለቀቃለን ብለን ብንጠብቅም አንድ ቀን ሌሊት ከባድ ተሽከርካሪ መኪናዎች ቀረቡ። በእያንዳንዱ ላይ ከ150 በላይ ምርኮኞች እየታጨቀ ተጫነ። ወዴት እንደሚወስድም ባናውቅም አሰልቺና አድካሚ በሆነው የናቅፋና የሳህል ገደላ ገደል በዚያው ሌሊት ጉዞ ተጀመረ። በአውሮፕላን ድብደባ ምክንያት ቀን ቀን እንቅስቃሴ የለም። ሌሊት ብቻ ጨለማ ለብሶ እንዳውሬ። የሁለተኛ ሌሊት ጉዞ ተደገመ። መኪኖቹ ዳገቱን ለመውጣት ያመጣሉ። በላያቸው ያሉት ፍጥሯን በህመም ስቃይ እሪታቸውን ያሰማሉ። አንዳንዱም በየመኪናው ራሱን ስቶ የአየሩን ጠረን ለውጦታል። ተመልካች በሌለበት የመከራው ትዕይንት ደርቷል።
ዋይታው ሰቆቃው ተባብሷል። እንደ ኦሽዊትስ የስቃይ ዋይታ። በሁለተኛው ሌሊት አጥቢያ ላይ ከሚወስዱን ቦታ ደረስን። በመሳሪያ እንደተከበብን ከመኪና እንድንወርድ ታዘዝን። በመራገፋችን እፎይታ ቢሰማንም የአካባቢው አስፈሪነት ግን ጥርጣሬን ጫረብን። ሕይወት ከዚህ አካባቢ በደህና የምትመለስ አትመስልም። በጣም ንዳዳም በሆነው በረሃ ዙሪያውን ደረታቸውን ገልብጠው ከቆሙት ድንጋዮች በቀር ምንም አረንጓዴ ነገር አይታይም። ቀና ቢሉ ሰማይ ብቻ። በአንድ በኩል ተራራውን ተንተርሶ የግንብ አጥር ይታያል። የግንቡም ዙሪያ በ5 ሜትር ስፋት በሽቦ ታጥሯል። አንድ መግቢያ ብቻ ነው ያለው። ወደዚህ ግንብ አጥር በሰልፍ እንድንገባ ከተደረገ በኋላ ተጠጋግተን ተቀመጥን። እንድንተኛም ታዘዝን። ጋደም እንዳልን የግንባሩ ሕግ ተነበበ። ተስፋ አስቆራጭና የሕይወትን ደብዛ የሚያጨልም ሕግ ነበር። የግንቡ አጥር ዙሪያ በፈንጂ የታጠረ መሆኑ ተነገረን። በቀን አንድ የስንዴ ቂጣ የቆረጥን የመከራ ሕይወት ጀመርን። ያለንበትን ቦታ አቅጣጫ ፈጽሞ አናውቅም። ከማንም ተገናኝቶ መጫወት አይቻልም። በሆነም ባልሆነም የድላ ውርጅብኝ አይጣል ነው። የሥራው አይነት አይነሳ። በየቀኑ የመኪና መንገድ መስራት፣ የጋራ ላይ ድንጋይ እየፈነቀሉ በትከሻ ሸክም ግንብ መገንባት፣ በየአካባቢው የድንጋይ እርከን መስራት፣ የእርዳታ እህል ወፍጮ ቤት ወስዶ ማስፈጨት፣ ከአካባቢው በረሃነት ጋር ተዳምሮ ከሰውነት ውጭ ያደረገን። በአደገኝነታቸው የሚታወቁት የተቅማጥና የወባ በሽታዎች ምንም ሕክምና በሌለው ምርኮኛ ላይ ያለ የሌላ ኃይላቸውን ያለ ተከላካይ አሳዩ። ብዙዎች ሕይወታቸውን ለበረሃው በትነው ስጋቸውን ላሸዋ ገበሩ። በሕጋቸው መሰረት አንድ ምርኮኛ ሌሊት ሽንት ወይንም ሆድ ህመም ቢሰማው ባለበት ሆኖ እጁን ከመውጣት በቀር ድምጽ ቢያሰማ ወይንም ለመታየት ቀና ቢል ወየውለት። በረቱም ሰፊ ቦታውም ጨለማ በመሆኑ የአንድ ሰው እጅ ቢንጨፈረርም አይታይም። አንዳንዱም ስቃይ ሲበዛበት በራሱ ፍቃድ ተነስቶ ወደ መጸዳጃ ቢሄድ የሚደርስበትን ስለሚያውቅ ጓደኞቹን በበሽታው ከመበከልና ራሱንም ከስቃዩ ለመገላገል የእድሜውን ሲባጎ ራሱ ያሳጥራት ነበር። በዚህ አይነት ሁኔታ በተራራው ጎተራ ውስጥ ሌሊቱን እየታፈግን ቀን ደግሞ ተራራው አናት ላይ ድንጋይ ስንፈነቅል በሸለቆ ውስጥ ባለው ወፍጮ ቤት እህል ስናስፈጭና በየዳገቱ ግንብ ስንገነባ የሞተውም ሞተ። በሕይወት የቀረነውም 2 ድፍን ዓመታትን ቆጠርን። በላያችን የለበስነው ከደርግ እየተሰጠን ካኪ ነበር። ሱሪው ተቆርጦ ቁምጣ ሆነ። እሱም ለይስሙላ ነው። ራቆታችንን ብንተያይም ተመሳሳይ ፍጡራን ለመሆናችንና ከሰው እይታ ውጪ በመገኘታችን ለላይኛው ሰውነቱ እምብዛም የሚጨነቅ የለም። እኔም እንደ ጓደኞቼ ነበርኩ። በቅጥነቴ ላይ ክሳትና ጉስቁልና ሲጨመርበት የዘመኑ በሽታ ማስታወቂያ መስያለሁ። ሞቻለሁ፣ ግን አልተቀበርኩም። ነጋ ጠባ አሰልጂና አደናቋሪ የውሸት ታሪክ በፖለቲካ ስም ይነበብልናል፣ እኛም እንሰማለን። እጅግ የገረመኝ ነገር ቢኖር በዚህ ፕሮግራም አንድ ምሽት ላይ የቀረበልን የቪዲዮ ፊልም ነበር። ፊልሙ ከሞላ ጎደል የውጊያውን ሁኔታ የቃኘ ነው። የእነሱን ኃያልነት ያጎላል። የሚሞተውም የሚቃጠለውም የኛው ነው። በመጨረሻም ምጽዋን መቆጣጠራቸውን ያበስራል። በምንሰማው ቋንቋ ንግግር ይደረጋል። ንግግሩ ምርኮኛውን እንኳን በሕይወት ተረፍክ የሚል ነው። የደርግ ውድቀት መቃረቡን ይጠቁማል። ለምርኮኛው እንክብካቤ እንደሚደረግ አውስቶ በዘፈንና በጉሮ ሸባዬ ሌላው ትዕይንት ይጀምራል። የሚያሳየው የምጽዋን የጀት ድብደባ ነው። አውሮፕላኖች ይበራሉ፣ ቦምቦች ይወድቃሉ፣ ሰዎች ይቆስላሉ፣ ይሞታሉ። በእንዲህ አይነት ብዙ ዘግናኝ ትዕይንቶችን ካየን በኋላ ከሰማይ ላይ ብቸኛ አውሮፕላን ስትበርና ቦምብ ስትጥል አሳየ። ወዲያው አንድ የፈራረሰ ቤት ታየ። ደነገጥን። ምጽዋ ያለው አይኔ ያየ በመድፍ ጥይት የተደረመሰው ቤት ነው። ውስጡ የነበሩትና ያለቁት ሰዎች በአይነ ህሊና መጡ። ሕፃኑም ፊልሙ የተበጣጠሰ ቆርቆሮና የተቦጫጨቀ አስክሬን አሳይቶ
መሳሪያ ይዘው የሚሮጡ ሁለት ወታደሮችን ተመለከትን። ፊልሙ ይኸው ነበር። ለነገሩ ጥሩ አቀናባሪዎች ናቸው። ራሳቸው የፈጸሙትን እንዲያድርገው ማቅረባቸው ገረመኝ። ወደ ኋላ ነገሩ ተለወጠ። በመሐከላችን ውይይት ደራ። እንዴ ይሄማ መድፋችሁ ያረሰው ህዝብ እኮ ነው ይላል አንዱ። የራሳቸውን ጭፍጨፋ የአውሮፕላን ድብደባ ይሉናል ይላል ሌላው። ንትርኩ ቀጠለ። ዘረባ ግደፍ አለ ጠርናፊው። ዱላም ተከተለ። ሁሉም ዝም። በረኸኛው መከራችንን ያገባደድነው ደርግ ወደቀ በተባለ ማግስት ነበር። ስንማረክ እንደወሰድን ሁሉ ሲመልሱንም ግማሹን በእግር ግማሹን በመኪና ጭቀው ነበር። ውይ ምሬታችን! አቤት ማሳዘናችን! የ2 ዓመት የጫካ አውሬዎች፣ የ2 ዓመት የንዳድ ትራፊዎች፣ የ2 ዓመት የቃጠሎ ክሳዮችና አመዶች ሆነን ወደ የትውልድ አካባቢያችን ተበታተንን። ባሰብኩት ሳይሆን ባልጠረጠርኩት፣ በተመኘሁት ሳይሆን ባልከመትኩት መንገድ ወዳደኩበት ቀዬ ተመለስኩ። ህልሜ ከወጣትነት ተስፋዬ ጋር የትንባክኖ በኖ ቀረ። ራስን መቻል ብሎ ነገር ዘበት ሆነ። ሀገሬንና ቤተሰቤን ላገረግር ቀርቶ በኦሽዊትዝ የቃጠሎ ምድር የተረፈች ነፍሴን እንዳላቆያት የሙያ ማስረጃዬን ከልክለው በሮቼን ሁሉ ዘግተው እነሆ ሁለተኛ የምርኮ ዘመን ውስጥ አለው። ጓደኞቼም እንደኔው ናቸው። የ2 ዘመን ምርኮዎች፣ የ2 ነዳድ ትራፊዎች፣ የ2 ቃጠሎ ክሳዮችና አመዶች ሆነን 2 ኑሮ እንኖራለን፣ 2 ሞት እንሞታለን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።